ሰላም እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ እኔ አብርሃም እባላለሁ። በዚህ ቻናል ላይ ትምህርታዊ ቁም ነገር አዘር እንዲሁም የቴክኖሎጂ ቲፖችን እሰጣለሁ። እንደዚህ አይነት ቁም ነገር አዘር ቪዲዮዎችን ፈልጋችሁ ወደ ዩቲዩብ የምትመጡ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በእርግጠኝነት ትጠቀሙበታላችሁ። በዛሬው ቪዲዮ ስለ ጎግል ድራይቭ ምንነትና ስለ ጎግል ድራይቭ አጠቃቀም በዝርዝር አሳያችኋለሁ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እንግዲህ ጎግል ድራይቭ ስንል ጎግል ድራይቭ ምንድነው ብለን ስንጀምር ጎግል ድራይቭ ጎግል ከሚሰጣቸው ሰርቪሶች መካከል አንዱ ነው። ጎግል በጎግል ድራይቭ ምንድነው የሚሰጠው? ክላውድ ስቶሬጅ ነው ማለት ነው። ክላውድ ስቶሬጅ ስንል ምን ማለታችን ነው? ፋይላችንን ኦንላይን ስቶር የምናደርግበት ጎግል ማንኛውም ጂሜል አካውንት ላለው ሰው 15 ጂቢ ይሰጣል ማለት ነው። ስለዚህ ይሄ ክላውድ ስቶሬጅ ወይም ስቶሬጅ ለምን ይጠቅመናል? በጣም ብዙ ጥቅሞች አሉ። ከነዚህ መካከል አንደኛ ፋይላችንን ባክአፕ ማድረግ እንችላለን ማለት ነው። ባክአፕ ስንል ምን ማለታችን ነው? ኮምፒውተራችን ቢጠፋብን ወይም ደግሞ ስልካችን ላይ የምንጠቀም ከሆነ ስልካችን ቢጠፋብን፣ ቢሰረቅብን፣ ቢበላሽብን ክላውድ ስቶሬጅ ላይ ካስቀመጥነው ምንም አይሆንም ማለት ነው። ስለዚህ ጎግል ነው የሚያስቀምጥልን ማለት ነው። ስለዚህ ባክአፕ ፋይል አለን ማለት ነው። ሁለተኛው ጥቅማችን ፋይላችንን የትም ሆነን ኢንተርኔት ባለበት እና ኮምፒውተር ባለበት ማግኘት እንችላለን ማለት ነው። ከኮምፒውተራችን ላይ ያስቀመጥነው ሊሆን ይችላል፣ ስልካችን ላይ ያስቀመጥነው ሊሆን ይችላል። ስልካችንን ባንይዝም ኮምፒውተራችንን ባንይዝም የትም ቦታ ላይ ሆነን ፋይላችንን ማግኘት እንችላለን ማለት ነው። ሌላው ጥቅማችን ፋይላችንን አሁንም ፋይሎችን ከሰዎች ጋር ሼር አድርገን መጠቀም እንችላለን ማለት ነው። ጎግል ድራይቭ እንደዚህ አይነት ፊቸር ስላለው ተመሳሳይ ፋይሎችን ተመሳሳይ ፎልደር ሼር በማድረግ ከሰዎች ጋር መጠቀም እንችላለን ማለት ነው። ሌላው ስቶሬጅ ነው ማለት ነው። ያው ነፃ ስቶሬጅ ነው ማለት ነው። ስቶሬጅ ስለሆነ 15 ጂቢ ቀላል አይደለም። በተለይ ደግሞ የኮምፒውተራችን ስቶሬጅ በጣም አነስተኛ ከሆነ፣ የስልካችን ስቶሬጅ በጣም አነስተኛ ከሆነ ጎግል ድራይቭ ላይ ፋይሎችን ኮፒ በማድረግ ከስልካችን ወይም ከኮምፒውተራችን ላይ ብናስቀምጣቸው ምንም አይሆኑም ማለት ነው። ስለዚህ ስቶሬጃችንን ይጨምርልናል ማለት ነው። ባጭሩ በጣም ብዙ ጥቅሞች አሉ። እስኪ አሁን ይሄንን ጎግል ድራይቭ የት ነው የምናገኘው፣ እንዴት ነው የምንጠቀመው የሚለውን በዝርዝር እንይ። እንግዲህ ጎግል ድራይቭ የስልካችን ላይ ማግኘት እንችላለን። ፕሌይ ስቶር ላይ ወይም አይፎን ያለን አፕ ስቶር ላይ ገብተን ዳውንሎድ ማድረግ እንችላለን። እንደገና ደግሞ የዴስክቶፕ አፕ ቨርዥንም አለው። ዛሬ እኔ የማሳያችሁ ግን የዌብ ቨርዥኑ ነው ማለት ነው። ስለዚህ የዌብ ቨርዥኑን ለማግኘት በቀጥታ እዚህ ላይ ጎግል ላይ መጥተን ጎግል ድራይቭ ብለን መጻፍ ነው ማለት ነው። ጎግል ድራይቭ ብለን ስንጽፍ ኢንተር ስንለው ልክ እንደዚህ ያመጣልናል ማለት ነው። ስለዚህ አሁን እቺ በመጀመሪያ የምትመጣው ጎግል ድራይቭ ሼር ፋይልስ ኦንላይን ዊዝ ሴኪዩር ክላውድ ስቶሬጅ የምትለዋን ክሊክ ስናደርግባት ልክ እንደዚህ ያመጣልናል ማለት ነው። አሁን እዚህ ላይ እንደምታዩት ሳይን ኢን እና ትራይ ድራይቭ ፎርወርድ የሚል አለ ማለት ነው። በእርግጥ ጎግል አካውንት ያስፈልገናል ወይም ጂሜል አካውንት ያስፈልገናል። ጂሜል አካውንት ካለን ነው ማለት ነው። ጂሜል አካውንት ከሌለን ክሬት የሚል ነው የሚመጣልን። አሁን እኔ አካውንት ኦልሬዲ ስላለኝ ነው ክሬት የሚል ነው የሚመጣላችሁ። ከዛ ምንድነው እነዚህ ሳይን ኢን እና ትራይ ድራይቭ ፎርወርድ የሚለው ይሄ ለስራ ብዙ መቶ ጂቢ ወይም ከዛ በላይ የምንፈልግ ከሆነ ለስራ ከፍለን በክፍያ የምንጠቀምበት ማለት ነው። እኛ ግን የምንጠቀመው አሁን ይሄንን ነፃውን ለፐርሰናል የምንጠቀምበትን ይሄ 15 ጂቢው ነው ማለት ነው። ስለዚህ አሁን ስለመጠቀም እዚህ ላይ መተን እዚህ ላይ በእርግጥ እዚህ ላይም አለ ተመሳሳይ ነው። እዚህ ላይ እዚህ ኮርነር ላይ እዚህ ላይ ማድረግ እንችላለን። እዚህ ላይ መተን ሳይን ስንለው ኢሜላችንን እናስገባለን። ከዛ ፓስወርድ ይጠይቀናል። ምንም ተጠቅመን ማናቅ ከሆነ ገብተን ማናቅ ከሆነ ማለት ነው። እኔ አሁን ከዚህ በፊት ኦልሬዲ ሳይን አስገብቼ ስለነበረ ዩዘር ኔም እና ፓስወርድ ኢሜልን ልክ እንደዚህ ነው የሚመጣላችሁ ማለት ነው። አሁን እንግዲህ የጎግል ድራይቭ ፊቸር ይሄንን ይመስላል ማለት ነው። እስኪ አሁን እነዚህን በዚህ በኩል ያሉትን መጀመሪያ እንያቸው። ምንድነው የሚጠቅሙት እነዚህ ነገሮች ማለት ነው። እዚህ ላይ ኒው የሚለውን እንደምታዩት እንግዲህ ኒው ፎልደር፣ ፋይል አፕሎድ፣ ፎልደር አፕሎድ፣ ጎግል ዶክ፣ ጎግል ሺት፣
ጉግል ስላይድ፣ ጉግል በጣም ብዙ ነገሮች አሉ ማለት ይሄንን በስፋት እናያለን። ይሄንን እንለፈውና አሁን ከዛ ቀጥሎ ያለው ማለት ነው ሆም ነው። እዚህ ላይ ሆም ላይ አሁን እዚህ እኔ ምንም ስላልተጠቀምኩበት አዲስ ስለሆነ ምንም ነገር ስለሌለኝ አሁን ምንም አላመጣም። ግን ጉግል እዚህ ላይ ሆም ላይ ሪሰንት ፋይሎች ሊሆን ይችላል፣ ሞዲፋይ ያደረግናቸው ሊሆን ይችላል፣ ኤዲት ያደረግናቸውን ሊሆን ይችላል። እዚህ ላይ ሰጀስት ፎልደሮችንም ፋይሎችንም ሰጀስት ያደርግልናል ማለት ነው። በኋላ እናየዋለን። አሁን እዚህ ላይ ፎልደር ክሬት አድርገን ፋይሎችን አፕሎድ አድርገን እንዴት ሰጀስት እንደሚያደርግ እናያለን ማለት ነው። ስለዚህ ሪሰንት ሊሆን ይችላል ወይ ሞዲፋይ ያደረግናቸው ሰጀስት የሚያደርግበት ነው ጉግል ማለት ነው። እዚህ ቀጥሎ ስናይ እንግዲህ እዚህ ላይ ማይ ድራይቭ የሚል ነው ማለት ነው። ማይ ድራይቭ እንግዲህ ፋይላችንን በሙሉ ፎልደራችንን ክሬት እያደረግን የምናስቀምጥ እዚህ ላይ ነው ማለት ነው። አሁን ፎልደር ክሬት እያደረግን ፋይል አፕሎድ እያደረግን እናያለን። እንደገና ቀጥሎ ያለው ኮምፒውተር ይላል ማለት ነው። ኮምፒውተር የሚለው እዚህ ላይ አክቹዋሊ ይሄ ፎልደር አይደለም። ይሄ ለምንድን ነው የሚጠቅመን? ፋይላችንን ከኮምፒውተራችን እና ከጉግል ድራይቭ ሲንክ አድርገን እንድንጠቀም ማለት ነው። ሲንክ ስንል ይሄ ሲንክ አውቶማቲካሊ ሲንክ ያደርግ ነው ወይም ሲንክሮናይዝ የምንለው ማለት ነው። ሲንክሮናይዝ ማለት ምንድነው? ይህንን ለመጠቀም አሁን የዴስክቶፕ ላይ ይሄ አፑን ዳውንሎድ አድርገን እዛ ላይ ፋይላችንን ስናስቀምጥ ነው ማለት ነው። ይህንን እንዴት ነው ዳውንሎድ የምናደርገው? በእርግጥ ይሄ በጣም ሰፋ ያለ ነገር ስለሆነ በሌላ ቪዲዮ መለስበታለሁ። ዳውንሎድ አድርገን አፑን እዛ ላይ ፋይላችንን ስናስቀምጥ በቀጥታ እዚህ ላይም አክሰስ እናደርገዋለን ማለት ነው። ስለዚህ እዛ ላይ አሁን ምንድነው ጥቅሙ? ተመሳሳይ አይነት ፋይል ወይም ዶክመንት እዚህ ጉግል ድራይቭ ላይ ኮምፒውተራችን ላይ መጠቀም ስንፈልግ ነው ማለት ነው። ኮምፒውተራችን ላይ አሁን አፕዴት ስናደርግ እዚህ ላይም አፕዴት እንዲያደርግልን ከፈለግን ወይም ደግሞ እዚህ ላይ ጉግል ድራይቭ ላይ አፕዴት ስናደርግ ኮምፒውተራችን ላይም አፕዴት ወይም ኤዲት እንዲሆንልን ከፈለግን ሊሆን ይችላል ማለት ነው። ወይም ደግሞ እዚህ ላይ ስናጠፋውም ኮምፒውተራችን ላይ አብሮ ይጠፋል ማለት ነው። እንደገና ኮምፒውተራችን ላይ ስናጠፋውም እዚህ ጉግል ድራይቭ ላይ አብሮ ይጠፋል ማለት ነው። እና ይሄንን በጥንቃቄ መጠቀም አለበት። ትንሽ ጥንቃቄን የሚፈልግ ነገር ስለሆነ በሌላ ቪዲዮ አሳያችኋለሁ። ወደ ሌሎች እንለፋውን። ይሄ ደግሞ ሼር ዊዝ ሚ የሚለው ምንድነው? እንግዲህ ጉግል ድራይቭ ፋይሎችን ከሰዎች ጋር ሼር አድርገን መጠቀም እንችላለን ብለናል። እንደውም አንዱ በጣም ጠቃሚ ብዬ የማስበው ከዚህ ከጉግል ድራይቭ ይሄ ፋይሎችን ሼር የምናደርግበት ወይ ነው ማለት እና ሰዎች ፋይል እዚህ ላይ ሼር ሲያደርጉን በቀጥታ እዚህ ላይ መጥቶ ነው የሚገባው ማለት ነው። እዚህ ሪሰንት የሚለው ደግሞ አሁን ምንም ስላልተጠቀምኩበት ነው። ሪሰንት የሆኑ ፋይሎች ኤዲት ስናደርግ አፕሎድ ስናደርግ ማንኛውም ስናደርግ እዚህ ላይ ይመጣል ማለት ነው። ስታርት ስንል ደግሞ ምንድነው ይሄ ስታር የሚጠቅመው? ፋይሎችን አንዳንዴ ምልክት ማድረግና በጣም ጠቃሚ ናቸው ብለን ስናስብ ቶሎ እንድናገኛቸው ስንፈልግ ስታር ስናደርግባቸው እዚህ ላይ ይመጣሉ ማለት ነው ያለን። በእርግጥ እዚህ ላይ ስፓም ደግሞ ስፓም ያው እንደሚታወቀው እዚህ ጂሜል ላይ እንዳለው ጉግል ስፓም የሆኑ እንትኖችን እዚህ ያመጣል። በእርግጥ አንዳንዴ አንፋሚሊያር ነው ብሎ ካሰበም ስፓም ነው ብሎ ጉግል እዚህ ላይ አምጥቶ ሊያስቀምጠው ይችላል ማለት ነው። አንዳንዴ ሰዎች ፋይል ሼር አድርገውን ካላገኘ ነው እዚህ ላይ ሊሆን ስለሚችል ይሄንን ቼክ ማድረግ አለብን ማለት ነው። ሌላ ይሄ ቢን ምንድነው? ፋይሎችን ዲሊት ስናደርጋቸው እዚህ ነው መጥተው የሚቀመጡ ማለት ነው። እና ቴምፖራሪ እዚህ ላይ መጥተው ይቀመጣሉ። እስከ 30 ቀን እዚህ ላይ ይችላሉ እኛ ካላጠፋናቸው በስተቀር ማለት ነው። እና ይሄ ምን ይጠቅመናል? አንዳንዴ ፋይሎችን ተሳስተን ዲሊት በምናደርግበት ጊዜ እዚህ ላይ መጠን እንደገና እንትን ማድረግ እንችላለን ማለት ነው። ሪትራይቭ ማድረግ እንችላለን። ይሄ ሌላ ስቶሬጅ በመጨረሻ ይሄ ስቶሬጅ የሚለው ምንድነው? ያው ያለን ስቶሬጅ የምናይበት ማለት ነው። አሁን እኔ 94 እዚህ ላይ እንኳን ምንም ፋይል ባይኖረኝ 94% ፉል ይላል ማለት ነው። አሁን እዚህ ላይ መጣችሁ እንደምታዩት እቺኛው ጉግል ድራይቭ አሁን 255 ኪሎ ባይ ኦልሞስት ምንም ዜሮ ነው ማለት ነው የሚለው። ይሄኛው ቢጫው ደግሞ እንደምታዩት አሁን ቢጫው ከዚህ እስከዚህ ያለው ምንድነው 13 ጂቢ ጉግል ፎቶ ነው ማለት ነው። የጉግል ፎቶ በጣም እዛ ብዙ ፋይል እዛ ላይ አስቀምጬበታለሁ ማለት ነው። እቺ ቀይዋ ደግሞ እንደምታዩት ምንድናት? ጂሜል 286 ብዙም ፋይል አልተጠቀምም። ስለዚህ ይሄን 15 ጂቢ ጉግል ድራይቭ ጉግል ፎቶ እና ጂሜል በጋራ ነው የሚጠቀሙት ማለት ነው። ስለዚህ አሁን ፋይል ቢኖረኝ እዚህ በጣም ተከታታይ አምጥቶ ያስቀምጣል። አስፈላጊ አይደለም ብዬ የማምነውን ፋይል እዚህ ላይ ማጥፋት ይቻላል ማለት ነው። ይሄ ደግሞ ጌት ሞር ስቶሬጅ ይሄ ምንድነው? መግዛት ስንፈልግ ነው ማለት ነው። መግዛት ስንፈልግ እኔ ያለኛው ይሄ ነው።
ይሄን እንትን ማለት እንችላለን። ጎግል ዋን የሚል ፓኬጅ ያለው በእርግጥ ኢትዮጵያ ውስጥ የሚሰራ አይመስለኝም። ሌላ ሀገር ያላችሁ ግን መጠቀም ትችላላችሁ። ማግኘት ስንፈልግ ነው ማለት ነው። ልክ እዚህም አሁን ጌት ሞር ስቶሬጅ ይላል። አሁን you will not able to create or edit files when you are out of storage ነው የሚለው ማለት ነው። አሁን ኤዲት ማድረግ አይቻልም፣ ክሬት ማድረግ አይቻልም ማለት ነው። ስለዚህ እነዚህ በሰብስክሪፕሽን የምንጠቀምበት ነው እንዳልኳችሁ። ይሄ ኢትዮጵያ ውስጥ ብዙም አፕሊኬብል አይደለም። ሌላ ሀገር ያላችሁ ካላችሁ ግን መጠቀም ትችላላችሁ ማለት ነው። እኔ እስካየሁት በጣም ዝቅተኛ ነው፣ መጠቀም ትችላላችሁ እንግዲህ ማለት ነው። ይሄን ይመስላል ማለት ነው። እስኪ ደግሞ እዚህ ላይ እንምጣና አሁን ኒው የምትለዋን ማለት ነው። እዚህችን ኒው የምትለዋን በመንካት ፋይሎችን አፕሎድ በማድረግ ፎልደሮችን አፕሎድ በማድረግ እኔ ማለት ነው። በመጀመሪያ አሁን ይሄንን ስንነካ ኒው ፎልደር ይላል ማለት ነው። አሁን እዚህ ፎልደሮችን ክሬት ማድረግ ነው ማለት ነው። አሁን ኒው ፎልደር የሚለውን ስንነካ ልክ እንደዚህ ይመጣልናል። አሁን ምንድነው ማድረግ ያለብን? አሁን ስም እንሰጠዋለን ማለት ነው። እዚህ ላይ ምን ልበለው ነው? አሁን እስኪ አሁን ዝም ብሎ ለፕራክቲስ ስለሆነ ፕራክቲስ ብዬ ስም ልስጠው ማለት ነው። ስለዚህ አሁን ከዚህ በኋላ እዚህ መጣና ክሬት አደርገዋለሁ ማለት ነው። ኦልራይት አያችሁ። አሁን ይሄንን ስነካ በቀጥታ አሁን ማይ ድራይቭ የሚለው ላይ መጥቶ ፕራክቲስ የሚል ፎልደር አለኝ ማለት ነው። አሁን ይሄ ፎልደር ኦልራይት። ሶ አሁን ፎልደር ልክ በዚህ መልኩ ነው ክሬት የምናደርገው ማለት ነው። አሁን እዚህ ላይ መጥተን ሌላ ምን ይላል? ፋይል አፕሎድ ይላል ማለት ነው። አሁን ይቺን አፕሎድ ፋይል የምትለዋን መጠን ስንነካ ልክ ወዴት ነው? ወደ ኮምፒውተራችን ወስደናል ማለት ነው። አሁን እስኪ አሁን ምን አይነት ፋይል ላምጣ? እዚህ ዲ ላይ ነው እኔ የማስቀምጠው። እዚህ ላይ መጥቼ አሁን እስኪ ይሄኛውን ሎጂክ የሚለውን መጥቼ ኦፕን ልበለውና እነዚህን በሙሉ ያመጣልኛል ማለት ነው። አሁን የምፈልገውን ከዚህ መካከል የምፈልጋቸውን አሁን የምፈልገውን የቱን ይሄን ኮንሳይስ ኢንትሮዳክሽን የሚለውን እስኪ ላምጣው። አሁን እዚህ እንደምታዩት ስታርት አፕሎዲንግ ይላል። ትንሽ ጊዜ ሊፈጅ ይችላል። ትልቅ ፋይል ስለሆነ መሰለኝ አፕሎድ እያደረገ ነው። ተባለ አያችሁ አሁን እዚህ መጣ ማለት ነው። ድራይቭ ላይ መጥቶ ይገባል ማለት ነው። አሁን ከፈለኩ አሁን ሌላ ፋይል ከፈለኩ አሁን በነገራችን ላይ ብዙ ፋይሎችንም በአንዴ ማምጣት ይችላሉ። ለምሳሌ አሁን ይሄንን ኮንትሮል ተጭኜ ይሄንን በመንካት ሴሌክት አድርጌ እነዚህን በሙሉ ከፈለኩ በአንዴ ላመጣቸው ይችላል ማለት ነው። ኦፕን እለዋለሁ። ይሄው አሁን እንደምታዩት እዚህ ጋር አፕሎዲንግ 6 አይተምስ በጣም ፈጣን ነው። ልክ እንደዚህ ነው አመጣው ቁጭ ነው ያደርገው ማለት ነው። ልክ እንደዚህ ማድረግ ኦኬ። በዚህ መልኩ አሁን ፋይሎችን ኢምፖርት ማድረግ እንችላለን ማለት ነው። ሌላ ፎልደርም ከፈለግነው ፎልደር የሚለውን ነክተን እስኪ አሁን ይሄንን ፎልደር እዛው ላይ ዲ ላይ ገብቼ የምፈልገውን ፎልደር ማለት ነው። አሁን ምን ላምጣ? እስኪ ማይ ዶክመንት የሚለውን አሁን ይሄ ላምጣ እና ይሄ ዶክመንቶች ያሉበት ነው። አፕሎድ ዩን ፋይልስ ቱ ዚስ ሳይት ይለኛል። አፕሎድ እለዋለሁ ማለት ነው። እንዳለ ፎልደሩን አመጣ ቁጭ አድርገዋል። አያችሁት? አሁን እዚህ ላይ እንደምታዩት እያመጣ ነው እዚህ ጋር አያችሁ። በዚህ መልኩ ማለት ነው ፎልደሮችን ማምጣት እንችላለን ማለት ነው። ሌላ እዚህ ላይ አሁን ጉግል ዶክ እዚህ ላይ ማም ጉግል ዶክ አሁን ክሬት ማድረግ ከፈለግን ኦፕን ማድረግ ከፈለግን ይሄንን ነክተን ልክ እንደዚህ ያመጣል ማለት ነው። አሁን ጉግል ዶክ እንትን ይላል። አሁን እዚህ ላይ እዚህ ጋር መጣን አንታይትል ዶክመንት የምትለው ጋር መጣን። እዚህ ጋር አሁን ምን ልበለው? ጉግል ዶክ ልበለው። ጉግል ዶክ አሁን ታይትል ሰጠሁት ማለት ነው። አሁን በቀጥታ አውቶማቲካሊ ወስዶ ሴቭ ቱ ድራይቭ አለ ማለት ነው። በቃ ስለዚህ እዚህ ላይ የፈለኩትን ያህል ጉግል ዶክ ምንድነው በእርግጥ እዚህም ሌላ ቪዲዮ ሰራለሁ ራሱን የቻለ የሚያስፈልገው ስለሆነ ሰራለሁ። ግን ዶክመንቶቹን ይሄ የማይክሮሶፍት የምንጠቀመውን ወርድ እዚህ ምን ተጠቀምበት ነው ማለት ነው። ስለዚህ አሁን የፈለግነውን ያህል ክሬተር እዚህ የምንፈልገውን ነገር ሰርተን ከዛ እዚህ አውቶማቲካሊ ሴቭ ያደርገዋል። ይሄንን ማጥፋት እንችላለን ማለት ነው። ሌሎችንም አሁን ልክ እዚህ
እነዚህ ጎግል ሺትም አሁን ከፈለግን ጎግል ስላይድ፣ ጎግል ሺት ይሄ ኤክሴል ማይክሮሶፍት ኤክሴል ማለት ነው። ጎግል ላይ የምንጠቀምበት ማለት ነው። ጎግል ስላይድ ይሄ ደግሞ ስላይድም ለፕሬዘንቴሽን ስላይድ የምናደርግ ጎግል ቪዲዮ፣ እነዚህ ሁሉ ጎግል ፎርም የራሳቸው ቪዲዮ ያስፈልጋቸዋል። ሌላም ከፈለግን ማለት ነው ጎግል ድሮይንግ፣ ጎግል በጣም ብዙ ነው። ይህንን ሁሉ እዚህ ላይ ክሬት ማድረግ እንችላለን። አሁን ጎግል ሺትን ብናይ አሁን ልክ እንደዚህ ሁሉ ልክ እንደዚህ ማለት ነው። እዚህ ይመጣልናል። ይችን መጠን ታይትል እንሰጣታለን። አሁን ይህንንም አሁን ጎግል ሺት ልበለው ዝም ብዬ ጎግል ሺት። ስለዚህ እዚህ ላይ በቃ አውቶማቲካሊ አሁን ድራይቭ ላይ ማይ ድራይቭ ላይ ሴቭ ያደርጋል ማለት ሴቭ ማድረግ እንኳን አይጠበቅብንም ማለት ነው። ስለዚህ የምንፈልገውን ነገር ሰርተን እዚህ ጋር ይሄንን አጥፍተን ስንሄድ በቀጥታ አሁን እዚህ ላይ እናገኘዋለን። ማያችሁ ጎግል ዶግ ብየዋለሁ። ጎግል ሺት እነዚህን ሁሉ ክሬት የፈለግነውን ያህል ክሬት ማድረግ እንችላለን ማለት ነው። ኦኬ አሁን ሌላ እዚህ ላይ አሁን ማይ ድራይቭ ላይ መጠን ዶክመንቶችን ወይ ፋይሎችን ማግኘት ከፈለግን አሁን ክሬት ያደረግናቸውን እንትኖች ምንድነው ፎልደሮች እዚህ ላይ ማግኘት እንችላለን ማለት ነው። ልክ እዚህ ላይ ማለት ነው። የዚህም የኮምፒውተርን ቢኖረን ልክ እንደዚህ ያመጣልናል። እንደዚህ ልክ እንደዚህ እየዘረጋን ማየት እንችላለን ማለት ነው። ስለዚህ በዚህ መልኩ መጠቀም እንችላለን ማለት ነው። ሌላ ነገር ምንድነው አሁን እዚህ ላይ እነዚህ ማይ ድራይቭ ውስጥ ያሉት እነዚህን በርግጥ እዚህ ላይ ማይ ድራይቭ ላይ የሚለው ላይ ኒው ፎልደር ክሬት ማድረግ እንችላለን። ፋይል አፕሎድ ማድረግ እንችላለን። ፎልደር አፕሎድ ማድረግ እንችላለን። እነዚህ ዶክ ያልናቸውን ጉግል ዶክ፣ ጉግል ሺት፣ ጉግል ስላይድ ያልናቸውን ሁሉ እዚህ ላይ ማግኘት እንችላለን ማለት ነው። እዚህ ላይ ክላስ ያለውና እዚህ ላይ ያለው ኦልሞስት ተመሳሳይ ነገር ነው። ሌላ እዚህ ላይ ታይፕ ምንድነው? እነዚህ አሁን ምንድነው እንትን ለማድረግ ነው ፊልተር ማድረግ ብንፈልግ አሁን ይሄንን ፎልደር የሚለውን ብነካ ፎልደር የሚለውን ብቻ ለይቶ ያመጣልኛል ማለት ነው። እንደዚህ ዶክመንቶችን ብቻ ደግሞ ብፈልግ ደግሞ አያችሁ ዶክመንት የሚለውን ብቻ መጣ። እነዚህ አሁን ዶክመንቶች ብቻ ናቸው ማለት ነው። ስፕሪድ ሺቶችን ብፈልግ ደግሞ ልክ እንደዚህ ያመጣል ለይቷል ማለት ነው። ለፕሬዘንቴሽን ብፈልግም አሁን ስለሌለኝ ነው ልክ እንደዚህ ያመጣልኛል ማለት ነው። ኦር ደግሞ በፒፕል ሼር ያደረግናቸውን ሰዎች ለነዚህ በሰዎች ማለት ነው ከፈለግንም ኦል ካልነው የሁሉን ያመጣልናል። ኦነር ሼር ዊዝ ይሄን ፊልተር የምናደርግበት ማለት ነው። ይሄ ደግሞ በሞዲፋይ ቱዴይ ዛሬ ነው ላስት 7 days ላስት 30 days this year 25 እያለ ይመጣል። በቀን ነው ይሄን ደግሞ ፊልተር የምናደርገው። ይሄን ደግሞ በሶርስ ጂሜል ነው ከጉግል ሚት ያመጣናቸው ነው ብለን ፊልተሩን ማጥፋት ከፈለግን ደግሞ አሁን ይሄንን ስንለው ክሊር ፊልተር ስንለው ልክ እንደመጀመሪያው ይመጣልናል ማለት ነው። ሌላ እዚህ ላይ መጠን ስናይ ይሄ ምንድነው የሚጠቅመን? እነዚህ ፋይሎችን በምን እናያቸው ሊስት ሌአውት ነው ማለት ነው። አሁን የተቀመጡት በዚህ ነው። እንደዚህ ከፈለጋችሁ ደግሞ ልክ እንደዚህ ያመጣል ማለት ነው። እኔ ፐርሰናሊ ደስ አይለኝም፣ እንደዚህ ነው የምወደው፣ እንደዚህ አድርገዋለሁ ማለት ነው። አያችሁ በዚህ መልኩ መጠቀም እንችላለን ማለት ነው። ሌላ ነገር ደግሞ አሁን እነዚህን ፋይሎች እዚህ ላይ አሁን አምጥቼ መክተት ብፈልግ እዚህ ላይ ፕራክቲስ የሚለው ላይ አሁን እነዚህ እንደዚህ ቁጭ ሲል አሁን ፋይል አንዳንዴ ለማግኘትም አስቸጋሪ ነው ማለት ነው። አሁን ወደ አንድ ፎልደር ማስገባት ከፈለኩ ምንድነው ማደርገው? ይሄንን ዝም ብዬ ድራግ እያደረኩኝ እዚህ ያስገባለሁ ማለት ነው። አያችሁ ድራግ እያደረግ ፋይል ድራግ እያደረግ እዚህ ላይ ድራግ እያደረግ እዚህ ላይ ማለት ነው። አሁን ይሄን ድራግ እያደረግ እየጎተት እዚህ ላይ ፕራክቲስ የሚለው ላይ አሁን እዚህ ፎልደር ላይ ከሆነ የምፈልጋቸው እዚሁ እየወሰድኩ አስቀምጣለሁ። ድራግ ማድረግ ነው ማለት ነው። ኦልራይት ልክ በዚህ መልኩ ልክ እንደዚህ ማስቀመጥ ይቻላል ማለት ነው። ሌላ ነገር ደግሞ አሁን እዚህ ላይ ስከፍት ዳብል ክሊክ ሳደርግበት ይሄ ይከፍትልኛል ማለት ነው። በቃ አሁን በዚህ መልኩ በአንድ ፎልደር ውስጥ ማስቀመጥ እችላለሁ ማለት ነው።
ነገር ግን አሁን ለምሳሌ ይሄንን ማለት ነው ይሄንን ፋይል ተሳስቼ አስገባሁትና ወደዚህኛው ወደ ማይ ዶክመንት የሚለው ወይም ሌላ ክሬት ላድርግና ኒው ፎልደር አሁንም ይሄን ዝም ብዬ ቴስት ልበል ቴስት አድርግና ከዛ ክሬት ላለው ሶስተኛ ፈጠርሁ ማለት ነው። ከዚህኛው አውጥቼ ይሄንን አርጊመንት ፎርምስ የሚለውን አውጥቼ ወደ ቴስት ወደሚለው ቢወስድ ምንድነው የሚለው እዚህ ላይ አሁን በእርግጥ እዚህ ላይ እንደዚህ ስነካው ክሊክ ሳደርግበት እዚህ ከላይ እንደምታዩት ሼር ዳውንሎድ ሙቭ ቱ ቢን እና ኮፒ ሊንክ ይላል ማለት ነው። ወይም ደግሞ እዚህ ላይ ራይት ክሊክ ስለውም እዚህ ላይ የት ላይ መሰላችሁ ኦርጋናይዝ የሚለው ላይ ሙቭ የምትላለች አይዘር ይችን መጠቀም እችላለሁ ኦር ደግሞ እዚህ ጋር ያለችዋን ሙቭ መጠቀም እችላለሁ ማለት ነው። አሁን ይሄን ልጠቀምና ሙቭ ልበለው ሴሌክት አድርጌ ሙቭ ልበለው ሙቭ ስለው ልክ እንደዚህ ይመጣልኛል። አያችሁት? ስለዚህ አሁን እዚህ ሰጀስትድ አለኝ ማለት ነው። አሁን ያለው ከረንት ሎኬሽን ሙቭ አርጊመንት ፎርም ይለኛል። ከረንት ሎኬሽን ፕራክቲስ የሚለው ፎልደር ላይ ነው ያለው። አሁን ምን ሰጀስት ቴስት ማይ ዶክመንት ማይ ድራይቭ ኢንትሮዳክሽን ቱ ፊሎሶፊ ብዙ ያሉትን ፎልደሮች ሁሉ አመጣልኝ ማለት ነው። እኔ ወይም ደግሞ እዚህ ላይ ስታርት ላይ አሁን ስታርት ስለሌለኝ ምንም ኦር ደግሞ ኦል አሁን እኔ ኦል ሎኬሽን የሚለውን እንትንልና እዚህ ላይ ማይ ድራይቭ የሚለው ሙቭ ማድረግ ይችላል። ወይም ደግሞ እዚህ ላይ መጥቼ እዚህ ላይ ሰጀስትድ የሚለው መጥቼ ማይ ድራይቭ የሚለውን መምረጥ እንችላለን ማለት ነው። የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ስለዚህ አሁን ማይ ድራይቭ ብዬ እዚህ ላይ ኦል ሎኬሽን የሚለው ላይ መጥቼ ሙቭ ስለው አውጥቶ ክሬት ያደርግልኛል ማለት ነው። አሁን አርጊመንት ፎርም የሚለው ከዚህ ጠፍቷል። አሁን እስኪ ልመለስና እዚህ ላይ ሳይ ቴስት የሚለው ላይ እዚህ ኦኬ ሶሪ ማይ ድራይቭ የሚለውን ስለመረጥኩኝ ማይ ድራይቭ ነው ላይ ነው የማገኘው ማለት ነው። አክቹአሊ ማይ ድራይቭ የሚለውን ነው የመረጥኩት። ስለዚህ ከፈለኩኝ አሁን ቴስት ላይ እንዲሄድ ከፈለኩኝ አሁን እቺን ድራግ አድርጌ ቴስት ላይ መውሰድ ይችላለሁ ማለት ነው። ኦር ደግሞ አሁን በቀጥታ ወደ ፎልደሩ እንዲገባልኝ ከፈለኩ ምንድነው ማድረግ አሁን ይሄ ወደ ፎልደሩ እንዲገባልኝ ከፈለኩ ይሄን ክሊክ አድርግበትና እዚህ ላይ እቺን ሙቭ የምትለዋን ነካለሁ ማለት ነው። ከዛ በኋላ እዚህ ሰጀስትድ ይለኛል። ወደ ቴስት አይደል የፈለኩት ቴስት ለዋለሁ። ከዛ እዚህ ላይ ሙቭ የሚል ይመጣልኛል ማለት ነው። ሙቭ ለዋለሁ ማለት ነው። አሁን እዚህ ላይ መጥቼ ሳይ ቴስት የሚለው ላይ አያችሁ ቻፕተር 2 የሚለው እዚህ ላይ መጥቶ ገብቷል ማለት ነው። ስለዚህ በዚህ መልኩ ሙቭ ማድረግ ይቻላል ማለት ነው። አንድን ፋይል ከአንድ ፎልደር ወደ ሌላ ፎልደር ማለት ነው። በዚህ መልኩ እንደገና ደግሞ ሌላ ነገር ደግሞ አሁን ይችን እዚሁ ላይ ፕራክቲስ ልምጣና አሁንም እዚህ ይሄን ፋይል በጣም ከፈለኩት ምን አደርጋለሁ እዚህ ላይ መጣና እዚህ እንደምታዩት ወደ ስታር እንዴት ወደ ስታር እንደምናስገባ ለሳያችሁ ይሄን ስታር የምትለዋን እዚች ላይ ስነካ አያችሁ አሁን ሄዶ ስታር ላይ ማገኘዋለሁ ማለት ነው። ስታር የምትለዋ ላይ ማገኘዋለሁ ማለት ነው። ስለዚህ እንዴት ነው ከስታር የምንማወጣው? እቺን በማጥፋት ነው ማለት ነው። አሁን ይሄን ሳጠፋው እዚህ ላይ መጥቼ እቺን ሪሙቭ ፍሮም ስታር የሚለውን ስነካ ከዚህ ይወጣል ማለት ነው። ስለዚህ በዚህ መልኩ ስታር ማድረግ እንፈልጋለን። ስንፈልገው ወደ ስታር ማስገባት እንችላለን። ካልፈልግነው ደግሞ ማውጣት እንችላለን ማለት ነው። ሌላ በጣም ጠቃሚ ነገር አሁንም ማለት ነው እዚህ ላይ ማይ ድራይቭ ላይ እንምጣና አሁን እዚሁ ፕራክቲስ ላይ ፎልደር ላይ እንግባና ይሄንን እቺን አሁን ለምሳሌ እዚህ ላይ ስንመጣ እዚህ መጠን እዚህ ሼር ሚላል ዳውንሎድ ሚላል እዚህ ላይ ዳውንሎድ ማድረግ እንችላለን ማለት ነው። እዚህ ላይ ለሰዎች ሼር ማድረግ ከፈለግን እንችላለን። እዚህ ላይ ደግሞ ሪኔም ማድረግ እንችላለን። እዚህ ስታር ማድረግ እንችላለን ማለት ነው። በእርግጥ አንዳንዶቹ እዚህ ላይ እንደምታዩቸው አሉ። አሁን ሼር ዳውንሎድ ሙቭ ቱ ቢን ይሄ ለዲሊት ነው ማለት ነው። ኮፒ ሊንክ አለ። ግን እዚህ ላይ ደግሞ
ምንድነው አሁን ላሳያችሁ የፈለኩት አሁን እቺን 3 ነጠብጣቧን እዚህ ላይ ማለት ነው ስንነካ እነዚህ ይመጡልኛል። ኦፕን ዊዝ፣ ዳውንሎድ፣ ሪኔም፣ ሜክ አ ኮፒ፣ ሼር፣ ኦርጋናይዝ፣ ፋይል ኢንፎርሜሽን፣ ሜክ አቬይላብል ኦፍላይን የሚሉ በጣም ብዙ እና ሙቭ ቱ ቢን ዲሊት ለማድረግ ይመጣልናል ማለት ነው። እዚህ ላይ አሁን ኦፕን ዊዝ የሚለውን ስንነካ ፕሪቪው ማድረግ እንችላለን። አሁን ልክ እንደዚህ ፕሪቪው ማድረግ እንችላለን። እንደገና አሁን ደግሞ ኦፕን ኒው ታብ ላይ አሁን ኒው ታብ ላይ ልክ እንደዚህ እዚህ ላይ ይከፍትልናል ማለት ነው። ልክ እንደዚህ አሁን ሌላ ጉግል ዶክ ላይ ብንፈልግም አሁን ጉግል ዶክ ላይ ወስደን ኤዲት ማድረግ ከፈለግን ልክ እንደዚህ ይከፍትልናል ማለት ነው። እንደምታዩት እየከፈተ ነው። አያችሁ እዚህ ላይ መጠናው ኤዲት ማድረግ እንችላለን ማለት ነው። ስለዚህ እንደገና ሌላ አሁን እዚህ ላይ ኦፕን ዊዝ የሚለው ላይ ጉግል ዶክ፣ ማይክሮሶፍት ኤጅ ላይ በፒዲኤፍ ይከፍትልናል። ጉግል ክሮም ላይ ይከፍትልናል። ኮኔክት ሌሎች አፖችን ኮኔክት አድርግ ማድረግ እንችላለን ማለት ነው። እዚህ ላይ ደግሞ ይሄንን ዳውንሎድ ማድረግ እንችላለን። ይሄን ስንነካው በቀጥታ ዳውንሎድ ይሆንልናል ማለት ነው። ይሄን ስንነካ ሪኔም የሚለው ሪኔም ማድረግ እንችላለን፣ የፋይል ኔም ማለት ነው። ሜክ ኮፒ ኮፒ ማድረግ እንችላለን። ሼር ማድረግ እንችላለን። ኦርጋናይዝ፣ ፋይል ኢንፎርሜሽን አሁን እዚህ ላይ ፋይል ኢንፎርሜሽን የሚለው ስናይ ዲቴሉን፣ ሴኩሪቲ ሊሚቴሽን፣ አክቲቪቲ፣ ማኔጅ ቨርዥን፣ ሎክ ማድረግ ከፈለግንም እዚህ ላይ ሎክ ማድረግ እንችላለን። በጣም ብዙ ነገር ነው ማለት ነው። እያንዳንዱን እናንተ የገባችሁ ማየት ትችላላችሁ ማለት ነው። አሁን ሌላ ምንድነው ላሳያ ኦርጋናይዝ የምትለዋን አሁን ማለት ነው። ቅድም እንዳሳያችሁ እዚህ ኦርጋናይዝ ላይ ፋይሉን ወደ ፈለግንበት ቦታ ሙቭ ማድረግ እንችላለን ማለት ነው። አሁን ይሄ ክሪቲካል ቲንኪንግ የሚለውን አሁን ሙቭ ማድረግ ብንፈልግ እዚህ ላይ ልክ እንደቀድሞ ሙቭ ማድረግ እንችላለን ማለት ነው። አሁን ያለው ፕራክቲስ የሚለው ፎልደር ላይ ነው። ቴስት የሚለው ላይ ብንፈልግ ቴስት የምንለውን ስነካ ልክ እንደዚህ ሙቭ ያደርግልናል ማለት ነው። አያችሁ አሁን እዚህ ላይ ቴስት የሚለው ላይ ስንመጣ ክሪቲካል ቲንኪንግ የሚለውን እዚህ ላይ ማግኘት እንችላለን ማለት ነው። ሶ አሁንም እዚህ ላይ መጥተን ሌላ ኦርጋናይዝ ላይ አይደለን። አሁንም አድ ሾርትከትም አሁን ከፈለግን ማለት ነው። አሁን ሾርትከት የት ላይ ነው አሁን መፍጠር የፈለግነው? ፕራክቲስ የሚለው ላይ አሁን ፕራክቲስ ላይ ፋይሉ ያለ ቴስት ላይ ነው። ፕራክቲስ ላይ ሾርትከት አድ እንዲሆንልን ከፈለግን ክሬት ማድረግ ከፈለግን ይሄንን ፕራክቲስ የሚለውን ነክተን አድ አያችሁ አሁን ፕራክቲስ ላይ ብንሄድ ሾርትከት እናገኛለን ማለት ነው። አያችሁ ክሪቲካል ቲንኪንግ እዚህ ላይ ሾርትከት ክሬት አድርጎልኛል ማለት ነው። ኦኬ ሶ አሁንም እስኪ እዛው ፋይል ላይ ልግባና አሁን ሌላ አሁን ኦርጋናይዝ ማለት ነው። ኦርጋናይዝ አድ ሾርትከት አይተናል። አድ ወደ ስታር እንዲገባልን ከፈለግንም አሁን እዚህ ላይ ስታር ብለው አሁን አያችሁት እዚህ ላይ ስታር ምልክት አድርጎበታል። እዚህ ስታር የሚለው ፎልደር ላይ ብመጣ አሁን እዚህ ላይ አገኘዋለሁ ማለት ነው። ኦልራይት ሶ አሁን እስኪ እዛው ቴስት ላይ ልመለስ። ቴስት ላይ ከተመለስ በኋላ አሁንም ሌላ ሼር በጣም ወሳኝ እኔ በጣም ሞዴውና የጉግል ድራይቭ በጣም ትልቁ ጥቅሙ ብዬ የማስበው በጣም ብዙ ጥቅም አለው። ይሄ ሼር ሰዎች ማለት ነው ይሄንን ፋይል ለሰው ሼር ማድረግ ብንፈልግ እንዴት ሼር ማድረግ እንችላለን? አሁን እዚህ ሼር የምትለዋን ስንነካ አያችሁ እዚህ ጋር እቺን በደንብ ማወቅ አለብን ባይዘው ማለት ነው። እዚህ ሼር እና ኮፒ ሊንክ ይላል ማለት ነው። አሁን እዚህ ጋር አሁን እዚህ ሼር የምትለዋን እንነካለን። እቺን ከነካን በኋላ አሁን እዚህ ላይ እንደምታዩ ሼር ክሪቲካል ቲንኪንግ ይሄን ፋይሉን ማለት ነው። አሁን በማነው ኦነር አሁን ይሄው እዚህ ኦነሩ አለ ፀሐይ አብርሃም ይላል ማለት ነው። ኦነሩ እንደገና ሪስትሪክትድ ይላል ማለት ነው። አሁን ይሄን አሁን ለሰው ሼር ስናደርግ ይሄንን ማለት ነው የሰዎችን ኢሜይላቸውን መጠን አሁን እዚህ አድ እናደርግና አሁን ለምሳሌ ይሄ ራሴ ኢሜይል ነው ይሄንን አድ ላድርገውና ከዛ አውቶማቲካሊ እዚህ ላይ ኮፒ ያደርገዋል ኢሜይሉን ማለት ነው። ይሄንን ካደረግን በኋላ እዚህ ላይ እንደምታዩት እዚህ ጋር ማለት ነው ኤዲተር ትላለች። አሁን ይሄ እንልክለት ሰው ማለት ነው ምን እንዲያደርገው ነው የምፈልገው? ቪው ብቻ እንዲያደርግ ነው የምፈልገው? ኮመንት ብቻ እንዲሰጥ ነው የምፈልገው? ወይም ኤዲት እንዲያደርግ ነው የምፈልገው? አሁን ኤዲት ከሆነ ኤዲት፣ ኮመንት ብቻ እንዲሰጥበት ከሆነ ኮመንት፣ ቪው ብቻ እንደሆነ የምትፈልጉት ቪው የሚለውን ታደርጋላችሁ ማለት ነው። ከዛ እዚህ ጋር ኖቲፋይ ፒፕል ትላለች። እቺን አሁን
ኖቲፋይ ምንድነው የሚጠቅመው? ይሄ ኖቲፋይ ኢሜል በዚህ ኢሜል አድሬስ ኖቲፊኬሽን እንዲልክ ማለት ነው። እንዲልክ ከፈለጋችሁ ኢሜል እንዲደርሰው ከፈለጋችሁ ይህንን ማድረግ ትችላላችሁ። ይሄ እዚህ ላይ ሜሴጅ የፈለጋችሁትን ነገር ሃይ ፕሊዝ ፋይንድ the file የፈለጋችሁትን አለመጻፍም ትችላላችሁ። እንደዚህ ካረጋችሁ በኋላ እንደገና አሁንም ሌላ ነገር አሁን እዚህ ላይ ማሳያችሁ እዚህ ላይ ማለት ነው እዚህ ጋር ሴቲንጓን ስንነካ አክሰስ ምትላለች አለ። በጣም ወሳኝ ነገር ናት እቺ ማለት ነው። አሁን አክሰስ የሚለው ጋር allow editors to change permission and share። አሁን ሰው ኤዲተር አይደለ ኤዲት እንዲያደርግ ወይም ሰጣችሁት ከሆነ ፐርሚሽኑን ኤዲተር ከሆነ ያደረጋችሁት ፐርሚሽኑን እና ሼር እንዲያደርግ ትፈልጋላችሁ። አሁን ሼር እንዲያደርግ ዝም ብሎ ኤዲት ብቻ ኦንላይን ኤዲት ብቻ እንዲያደርግ የምትፈልጉ ከሆነ ይችን ማጥፋት አለባችሁ ማለት ነው። ልክ እንደዚህ አድርጋችሁ ግን ኤዲት አድርጎ ሼርም እንዲያደርገው ፐርሚሽንም እንዲቀይር የምትፈልጉ ከሆነ ይችን ዝም ብላችሁ ይችን ቼክ አድርጋችሁ የራይት ምልክቷን ነክታችሁ ትተውታላችሁ ማለት ነው። እዚህ ላይ ደግሞ ምንድነው የሚለው people who can download copy and print ይሄንን ማለት ነው። አሁን እዚህ ላይ ምንድነው የሚለው ኤዲተሮች ኮፒ ማድረግ ይችላሉ፣ ፕሪንት ማድረግ ይችላሉ። ይሄን ቼክ አድርጉ ነው ማለት ነው። ኮሜንታሮች ኮሜንት የሚሰጡትና ቪወሮችም ይሄንን ምንድነው ኮፒ እና ፕሪንት ማድረግ ይችላሉ ማለት። ስለዚህ አሁን ኤዲት ብቻ ኦንላይን ኤዲት ብቻ ከሆነ የምትፈልጉት እና ለሰው እንዲደርስ የማትፈልጉ ከሆነ ይሄን ታጠፉታላችሁ ማለት ነው። ይሄን ስታጠፉት አሁን ኤዲት ብቻ ነው የሚያደርገው። ምንም ዳውንሎድ ማድረግ ይችላል ማድረግ አይችልም፣ ኮፒ ማድረግ አይችልም፣ ፕሪንት ማድረግ አይችልም ማለት ነው። ይሄ ኮሜንት ሲሰጥም ዝም ብሎ ኮሜንት ነው የሚሰጠው እንጂ ቪወርም ደግሞ ቪው ብቻ ነው የሚሰጠው እንጂ ሌላ ምንም ማድረግ አይችልም ማለት ነው። ስለዚህ በጣም ሴኩርድ የሆኑና ሰዎች ብቻቸውን እንዲያዩት የምትፈልጉ ኢሜል ማለት ፋይል ሲኖራችሁ እነዚህ ማጥፋት ትችላላችሁ ማለት ነው። አለበለዚያ ኮፒ እንዲያደርጉት ፕሪንት እንዲያደርጉት ዳውንሎድ እንዲያደርጉት የምትፈልጉ ከሆነ ደግሞ ይሄንን ዝም ብላችሁ እንደምን ትተውታላችሁ ማለት ነው። አብርታችሁ ትተውታላችሁ ማለት ነው። ስለዚህ እነዚህ በጣም ወሳኝ ነገሮች ናቸው ማለት ነው። ከዛ የምንፈልገውን ካስተካከልን በኋላ ምንድነው የምንለው? ከፈለግን ይሄንን ሴንድ ማድረግ እንችላለን። ይሄንን ሴንድ ስንለው ኢሜል ለሰውየው ኢሜል ይደርሰዋል ማለት ነው። እዛ ላይ ገብቶ ቼክ ማድረግ ይችላል ማለት ነው። ግን ማወቅ ያለባችሁ ማለት ነው እንደዚህ ሪስትሪክት ካደረጋችሁት ሰውየው በዚህ ኢሜል ብቻ ነው ገብቶ አክሰስ ማድረግ የሚችለው ማለት ነው። በሌላ ኢሜል አክሰስ ለማድረግ ቢፈልግ ፐርሚሽን ይጠይቀዋል ማለት ነው። የአክሰስ ፐርሚሽን ይጠይቀዋል ማለት ነው። ስለዚህ በዚህ ኢሜል ብቻ ነው የሚደርሰው ማለት ነው። እና ይሄን ሰውዬ ምንድነው ይሄ ኮሜንት ካረጋችሁት ኮሜንት ብቻ ነው የሚሰጠው፣ ቪው ካረጋችሁት ቪው ብቻ ነው የሚያደርገው፣ ኤዲተር ካረጋችሁት ኤዲት ብቻ ኤዲት ማድረግ ይችላል ማለት ነው። ስለዚህ አንድ በዚህ ነው ሼር የምናደርገው ማለት ነው። ኦር ደግሞ ይሄንን ኮፒ ሊንክ ብለን ማለት ነው ቴሌግራም ላይ ገብተን ቴሌግራም ላይ ሊሆን ይችላል፣ ዋትስአፕም ሊሆን ይችላል፣ የፈለጋችሁት ወስዳችሁ ይሄንን ልክ እንደዚህ አሁን የራሴ ላይ ነው እንትን ያደረኩት እዚህ ላይ ገብታችሁ አሁን እዚህ እንትን ማድረግ ይቻላል ማለት ነው። ስለዚህ እዚህ ላይ ገብቶ ሰውየው ኢሜሉን ተጠቅሞ ጂሜሉን ተጠቅሞ እንትን ማለት ይችላል ማለት ነው። እዚህ ላይ ሌላ ምንድነው ማወቅ ያለብን ከጂሜል ውጭ የሆኑ አካውንቶችንን ተጠቅመን ፋይላችንን ሼር ማድረግ እንችላለን። ከጂሜል ውጭ ስንል ለምሳሌ ያሆ ሊሆን ይችላል፣ ማይክሮሶፍት አውትሉክ ሊሆን ይችላል ወይም ሌሎችም። እስኪ አሁን በእርግጥ ጂሜል ቢሆን በጣም አሪፍ ነው፣ ተመራጭ ነው ማለት ነው። በጣም ኮንቪኒየንት ነው ጂሜል ቢሆን። እስኪ ይሄንን ላጥፋውና በያሆ ላሳያችሁ። ልክ እዚህ ላይ መጠን ምንድነው የምናደርገው? ልክ ጂሜላችንን እንደጻፍ ነው ያሆ አካውንትም ካለን ወይም ሌላ አካውንት ካለ መጻፍ ነው ማለት ነው። ግን እዚህ ላይ የማሳስባችሁ ነገር ከጂሜል ውጭ ያሉትን አካውንቶች የምትጠቀሙ ከሆነ ኖቲፋይ ፒፕል የምትለዋን ባናጠፋት በጣም ጥሩ ነው ማለት ነው። ምክንያቱም ኖቲፋይ ፒፕል የምትለዋ ካለች በቀጥታ ኢሜል ይደርሳቸዋል። ሰዎች ኖቲፊኬሽን ስለሚደርሳቸው እዛ ላይ ኢሜላቸው ላይ በቀጥታ ሊከፍቱት ይችላሉ ማለት ነው። ግን ይህንን አሁን የምናጠፋው ከሆነ ልክ እንደዚህ አድርገን የምናጠፋው ከሆነ ሼር የሚል ላይ የሚመጣ ሼር የምናደርገው እንዴት ነው? ይህንን ኮፒ አድርገን ነው ሊንኩን ኮፒ አድርገን ነው ሼር የምናደርገው ማለት ነው። ለእንደዚህ ስናደርግ ደግሞ ወይ በዋትስአፕ ወይ በቴሌግራም ነው ሼር የምናደርጋቸው። በሚከፍቱበት ጊዜ በዋትስአፕ ወይም በቴሌግራም ወይም በሌላ የመልእክት መለዋወጫ ዘዴ ላክንላቸው በጣም አስቸጋሪ ሊሆንባቸው ይችላል ማለት ነው።
ጂሜል ክፈቱ ሊላቸው ይችላል። ያን ኢሜይላቸውን ተጠቅመው ጂሜል አካውንት ክፈቱ ሊላቸው ስለሚችል እኔ የምመርጠው እዚህ ሀስል ውስጥ ላለመግባት እቺ እንዳለች ዝም ብለን ሴንድ ማለት ነው። አሁን ሴንድ ብለናል። አሁን ይሄ የራሴ ኢሜል ስለሆነ አሁን ቼክ ማድረግ እችላለሁ። በሜዳው ይደርሳል ማለት ነው። አሁን እስኪ አሁን ይሄን ሪፍሬሽ አድርገው አያችሁት? አሁን እንደምታዩት እዚህ መጥቷል ማለት ነው። ይሄንን መክፈት ይቻላል ማለት ነው። አሁን ኦፕን ብለው ይከፍትልኛል በቀጥታ። ስለዚህ በዚህ መልኩ መላክ ይቻላል ማለት ነው ከጂሜል ውጭ የሆኑ አካውንቶችን በመጠቀም። ስለዚህ የምትፈልጉትን ሰው እዚህ ላይ በማስገባት ማለት ነው ለተወሰነ ሰው ብቻ እንዲደርሱ ስፔሲፊክ ለሆነ ሰው የምትፈልጉ ከሆነ እዚህ ላይ ኢሜይላቸውን በመጻፍ ነው የምንልከው ማለት ነው። ስለዚህ ኢሜይላቸውን ሪስትሪክት ካደረግነው በዛ ኢሜይል ብቻ ነው መክፈት የሚችሉት ማለት ነው። ገብቷቸዋል? ስለዚህ አሁን በዚህ መልኩ እንትን እንዳለን ግን ምንም ሪስትሪክት ማድረግ ካልፈለግን ደግሞ ምንድነው የምንለው? ይችን መጠን ማለት ነው ጀነራል አክሰስ የምትለዋን ሪስትሪክት የምትለዋን ነክተን ኤኒዋን ዊዝ ዘ ሊንክ የሚለውን ስንነካ ከዚህ በኋላ ይሄንን ዝም ብለን ማለት ነው ኮፒ አድርገን ወስደን አሁን እንደዚህ ካደረግን በኋላ ኮፒ አድርገን ወስደን በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በፈለግነው ሼር ማድረግ ማንም አሁን anyone on the internet with the link can view ይላል። አሁን ይሄ ማለት ነው አያችሁት? እና ፐርሚሽኑ ያው እንዳለ ነው ማለት ነው። ምንድነው ፐርሚሽኑ? በእርግጥ እንዳለ ነው። አሁን እዚህ ላይ ቪወር ነው፣ ኮሜንተር ነው፣ ኤዲተር ነው መሆን የሚችለው የሚለው እናንተ በሰጣችሁት ፐርሚሽን ነው የሚያየው ማለት ነው። እንደዚህ ማድረግ ትችላላችሁ። ግን ሴኪዩር እናንተ ለፈለጋችሁት ሰው የሚደርስ ከሆነ ይችን ሪስትሪክት ማድረግ አለባችሁ ማለት ነው። ኦልራይት ይሄንን ሪስትሪክት የሚለው ምን ኤኒዋን ዊዝ ዘ ሊንክ ካልነው ጂሜልም አይፈልግም ምንም አይፈልግም። ማንም ዝም ብሎ ያገኘው ሁሉ ኦፕን አድርጎ ማየት ይችላል ማለት ነው በሰጠነው አክሰስ። በእርግጥ ይሄ ቪወር ከሆነ እንደ ቪወር ነው የሚያየው፣ ኮመንት ከሆነ እዚህ ላይ ያደረግነው እንደ ኮመንተር ነው። ኮመንት ብቻ ነው መስጠት የሚችል ማለት ነው። እናንተ በሰጣችሁት ፐርሚሽን ነው። ኤዲተር ከሆነ ኤዲት ማድረግ ይችላሉ ማለት ነው። እና እዚህ ላይ ያላችሁም እዚህ ላይ ያለችዋንም እንዳልኋችሁ ማስተካከል ትችላላችሁ እናንተ በፈለጋችሁት ማለት ነው። ስለዚህ እስኪ አሁን እዚህ ላይ አሁን ለእነዚህም ደግሞ ማለት ነው አሁን ለሰጠናቸው አክሰስ ለሰጠናቸው እንዳልኋችሁ ኤኒ ታይም ላይ ገብተን ቪወር ነው ኮሜንተር ነው ኤዲተር ነው መቀየር እንችላለን። ትራንስፈር ኦነርሺፕ መስጠት ከፈለግ ትራንስፈር ማድረግ እንችላለን። ሪሙቭ አክሰስ እንዳያደርጉ ከፈለግን ደግሞ እዚህ ላይ ገብተን አሁን እዚህ ላይ ሪሙቭ አክሰስ የምትለዋን ነክተን ሪሙቭ ማድረግ እንችላለን። እዚህ ላይ እንደምታዩት አሁን ሰረዘው ማለት ነው። እንደዚህ ካደርጋችሁ በኋላ ሴቭ ትሉታላችሁ። ኦኬ ሶ በዚህ መልኩ እስኪ ዛው ላይ አሁንም ሼር እናርግና አንድ ሌላ ነገር እዚህ ላይ አሁን ሼር ይላል አይደለ? ሼር እና ኮፒ ሊንክ የሚለው የሚጠቅመን ምንድነው? ሊንኩን ዝም ብለን ኮፒ ለማድረግ ነው ማለት ነው። ይሄንን እንትኑን ፐርሚሽኑን የምናስተካክለው እዚህ ላይ ነው ማለት ነው። ራይት ሶ እዚህ ላይ ነው። ሶ በዚህ መልኩ ፋይል ሼር ማድረግ እንችላለን ማለት ነው። ሌላ አሁንም እዚህ ላይ ምንድነው ማየት የፈለኩት እዚህ ፎልደር ላይ ልግባና እስኪ አሁን እዚህ ፎልደር ላይ መጥቼ አሁን እዚህ ላይ አሁንም እቺ ነክቼ 3 ነጥብ ነክቼ እንደምታዩት ዳውንሎድ ሪኒም ሼር ኦርጋናይዝ ይላል። እስኪ ኦርጋናይዝ የሚለው ላይ ገብቼ አንድ ነገር ላሳያችሁ ስለፈለኩ እቺ ነክተን እዚህ ላይ ሙቭ አድ ሾርትከት አርቱ ስታርት የሚላል ፎልደር አሁን ማለት ነው። ፎልደሩ ሌላ ከለር እንዲኖረው ከፈለግን አሁን ጥቁር ነው እንደምታዩት ማለት ነው። እዚህ ላይ ጥቁር ነው ይሄ ፎልደሩ። እዚህ ላይ መጥቻውን ቀይ እንዲሆን ከፈለኩኝ ቀይ ማድረግ እችላለሁ ማለት ነው። ይሄንንም አሁን እዚህኛው ቴስት የሚለው ፎልደር መጥቼ እዚህ ላይ መጥቼ ማለት ነው ኦርጋናይዝ የምትለዋን ነክቻውን እስኪ እንደዚህ አይነት ከለር እንዲኖረው ከፈለኩ ልክ እንደዚህ መቀየር እንችላለን ማለት ነው። እንግዲህ ሌላ ነገር ምንድነው የቀረን? ብዙም አንድ ነገር ላሳያችሁ። አሁን እዚህ ላይ መጥቼ አሁን እዚህ ላይ ዴፊኒሽን ምናምን የሚለውን እዚህ ላይ መጥቼ አሁን እስኪ ዳብል ክሊክ ላድርግና ኦፕን ላድርገው እና አያችሁ አሁን ዳብል ክሊክ ሳደርገው ይከፈትልኛል። እዚህ ላይ መጣችሁ አሁን ኦፕን ዊዝ ጉግል ዶክስ አሁን ይሄ ፒዲኤፍ ነው እንደምታዩት እዚህ ፒዲኤፍ ነው እዚህ ማለት ነው። ወደ ኦፕን ዊዝ ጉግል ዶክስ ስለ አሁን እዚህ ላይ ፒዲኤፎችንም ኤዲት ማድረግ እንችላለን ማለት ነው። ሌላው በጣም ጉግል ድራይቭ የወደድኩለት ነገር
ቢኖር ይሄ ነው ማለት ነው። አሁን አያችሁ አሁን እዚህ እንትን ይላል ማለት ነው። እዚህ ላይ እንደምታዩት ሴቭ ቱ ድራይቭ ነው የሚለው ማንኛውም ኤዲት የምታደርጉት ነገር አውቶማቲካሊ እዚህ ላይ መጥቶ ጉግል ድራይቭ ላይ ሴቭ ይሆናል ማለት ነው። ከዛ እናንተ ስራችሁን ጨርሳችሁ ይሄንን መዝጋት ነው ማለት ነው። ይሄንን ብቻ መዝጋት ነው ማለት ነው የሚጠበቅበት። አሁን እዚህ ላይ እንደምታዩት ዴፊኒሽን ኢን ዜር ፐርፐዝ ብሎ በወርድ አስቀምጦልኛል ማለት ነው። እንግዲህ ሌላ አሁን የዴስክቶፕ ቨርዥን የምትፈልጉ ከሆነ ጉግል ላይ ዳውንሎድ ሄዳችሁ ዳውንሎድ ማድረግ ትችላላችሁ። እዚህ ላይም ደግሞ ማለት ነው እዚህ ጋር እንደውም መጀመሪያ ነው የተቀመጠ እዚህ ላይ ማየት ትችላላችሁ ማለት ነው። ሌላ ነገር ደግሞ አሁን እንደኔ ሁለት ካላችሁ እንዳልኳችሁ ጉግል አካውንት ካላችሁ ሁለት አካውንት በየአካውንቱ 15 ጂቢ ነው የሚሰጠው ማለት ነው። ስለዚህ አሁን ሌላ እዚህ ላይ ይችን መጣችሁ አሁን እዚህ መጣችሁ መጠቀም ትችላላችሁ። አሁን እዚህ የኔ ሌላ አካውንት ነው ከፈለኩኝ እዚህ ላይ ብለው እዚህ ላይ ይሄም አሁን እየተጠቀምኩበት አይደለም። ልክ በዚህ መልኩ አሁን ሌላ 15 ጂቢ ማለት ነው። ባይዘ 3 ጂሜል ካላችሁ እንት ማለት ነው 45 ጂቢ ያገኛችሁ ማለት ነው። እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። እኔ ይሄ ለማንም የማይጠቅመው የለም በነገራችን ተማሪም ሆኖ አስተማሪም ሆኖ ምንም ሆኖ ፋይል ያለው ሰው ሁሉ ይሄንን ቢጠቀመው እኔ ደስ ይለኛል ማለት ነው። በጣም ብዙ ጥቅም አለው እና ይሄንን መጠቀም አለብን ብዬ ነው የማስበው ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል ማለት ነው። በእርግጥ በሌላ ቪዲዮ እመለሳለሁ። በተለይ ደግሞ ላይ ጉግል ያሉት እዚህ ላይ ጉግል የሚሰጣቸው ሰርቪሶች ጠቃሚ ናቸው ብዬ የማስባቸው እዚህ ላይ ሌላ ቪዲዮ ሰራለሁ። ይሄንን ቪዲዮ ከወደዳችሁት መቼም እስካሁን እያያችሁ ከሆነ ወዳችሁታል ማለት ነው። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁም ደግሞ ፕሊዝ ሰብስክራይብ አድርጉ። እንዲሁም ደግሞ ለእናንተ ከወደዳችሁትና ከጠቀማችሁ ሌሎችን መጠቀም አለባችሁ። ስለዚህ ሼር አድርጉ ማለት ነው። አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል ማለት ነው። በሌላ ቪዲዮ እስከምመለስ መልካም ጊዜ ይሁንላችሁ። ባይ ባይ።